የጆርጂያ የውስጥ ምርጫ ውጤት የዶናልድ ትራምፕ ተጽዕኖ ፈተና ውስጥ ገባ። አትላንታ ጆርጂያ ሰኔ 16 2026 በአሜሪካ የጆርጂያ ግዛት በተካሄደው የሪፐብሊካን ፓርቲ የውስጥ ምርጫ የቀድሞው የፕሬዝዳንት ዶናልድ ትራምፕ ድጋፍ ያደረጉላቸው እጩዎች የተቀላቀለ ውጤት አስመዝግቧል። በምርጫው የተገኘው ዋና ውጤት የሚከተሉ ናቸው። የሰኔት ምርጫ የኮንግረስ አባል የሆኑት የማይክ ኮሊንስ በሪፐብሊካን የሰኔት የውስጥ ምርጫ አሸንፏል። ትራምፕ ድጋፋቸውን የሰጡላቸው ኮሊንስ በሂዳር ወር በሚካሄደው ጠቅላላ ምርጫ ከዴሞክራቱ ሴናተር ጆን ኦስፐር ጋር ይፋለማሉ። የገዢዎች ምርጫ በሌላ በኩል ለግዛቲቱ ገዥነት የትራምፕ ተመራጭ የነበረው በርት ጆንስ በቢሊዮነሩ የጤና እንክብካቤ ስራ አስፈጻሚ በሪክ ጃክሰን ተሸንፏል። ሪክ ጃክሰን ከ100 ሚሊዮን ዶላር በላይ የራሳቸውን ሀብት በማውጣት ያደረጉት ዘመቻ በጆርጂያ ታሪክ እጅግ ውድና ተጽዕኖ ፈጣሪ ከሆኑ የውስጥ ምርጫዎች አንዱ ሆኖ ተመዝግቧል። ጃክሰን በሂዳር ወር ውስጥ ከዴሞክራቱ እጩ ከቀድሞው የአትላንታ ከንቲባ ከሻላንስ ቦተምስ ጋር ይፎካከራሉ። የዚህ ምርጫ ውጤት በሪፐብሊካን ፓርቲ ውስጥ የዶናልድ ትራምፕ ተጽዕኖ አሁንም ከፍተኛ መሆኑን የሚያሳይ ቢሆንም የአካባቢው ባሉ ተለዋዋጭ የፖለቲካ ሁኔታዎች እና በአካባቢያዊ ፍላጎቶች ምክንያት የትራምፕ ድጋፍ ብቻውን ለድል ዋስትና እንደማይሰጥ የፖለቲካ ፓርቲ ተንታኞች እየገለጹ ይገኛሉ። በተለይ በገዢዎች ምርጫ የታየው ሽንፈት የአካባቢው መራጮች ለባህላዊ ፓርቲ የመስመር ወይም ለግል እጩዎች ያላቸው ምርጫ ከትራምፕ ተጽዕኖ ሊበልጥ እንደሚችል ማሳያ ሆኗል። ይህ የምርጫ ሂደት በጆርጂያ ለሚገኙ ሪፐብሊካን ደጋፊዎች በፓርቲ ውስጥ ያለውን ክፍፍልና ለሂዳር ወር የምርጫ ማስፈጸሚያውን የሚያስፈልገውን አንድነት ለመፍጠር ፈታኝ እንደመሆን ጠቁሟል።